ወይኔ አነሳችሁ ፈረጠችሁ ፈረጠችሁ ሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተቻርጓል። ፋይቱ ሊጀመር ነው። በሩ ተቆለፈ። ወይኔ በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ጀመረ። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ ፈረጠችሁ ፈረጠችሁ ወይኔ ጉዴ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። ይሄ አንተን የቀጨው እጁን ብዬ ነበር። የሚገርም ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው። እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም አገኘችው እጁን። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብሩ በእናትህ በመጀመሪያው ዙር እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰብኩ። ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ሴዶ